ያ የሚፈራው የዓመቱ ጊዜ ደርሷል። ቀላል ማስነጠስ ለጉንፋን ወቅት እንደ መጀመሪያ ምልክት የሚታይበት ጊዜ። ጀርሞች እየከበቡን ሲመጡ ኃይለኛና ተፈጥሯዊ መፍትሄን በመጠቀም የበሽታ መከላከልን ለማጠናከር ጊዜው አሁን ነው። እጅግ በጣም ጥሩውን ባለሶስትዮሽ የኃይል ጥምረትን ላስተዋውቃችሁ። ዝንጅብል፣ ሎሚና ማር። ዝንጅብል ኢንፌክሽንን ይዋጋል። ሎሚ በቫይታሚን ሲ የታጨቀ ነው። ማር የጉሮሮ ህመምን ከማስታገስ በተጨማሪ በጸረ ተህዋሲያን አንቲ ማይክሮቢያል ባህሪው ይታወቃል። እነዚህን ሶስቱም በአንድነት የጉሮሮ ህመምን ከማስታገስ ባለፈ ከውስጥ ሆኖ የመከላከል አቅምን ይገነባሉ። ስለዚህ ኪኒኑን አስቀምጡና በእንፋሎት የተሞላ ኩባያ አዘጋጁ። ዝንጅብል፣ ማርና ሎሚ ሲጠቀም መጠንቀቅ ያለበት ማን እንደሆነና አማራጮቹ እነማን እንደሆኑ እነግራችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ኒውትሪሽኒስት ኢስማኤል ነኝ። ዝንጅብል ኢንፌክሽንን እንዴት ይዋጋል? እንዴትስ ይዘጋጃል? ኢንፍላሜሽን በሰውነታችን ውስጥ እንደተቀጣጠለ እሳት ማለት ሲሆን ይህንን እሳት ለማጥፋት ተፈጥሮ መጠቀም እንደሚቻል ያውቃሉ? ተፈጥሮ ያንን እሳት ማጥፊያ በዝንጅብል ውስጥ አስቀምጠዋለች። ታዲያ ዝንጅብል የጸረ ብግነት ጀግና የሚያደርገው ምንድን ነው? መልሱ በባዮ አክቲቭ ውህዶች ውስጥ በዋነኝነት በጂንጀሮልስ ውስጥ ይገኛል። ዝንጅብልን እንደ ትናንሽ ልዩ የእሳት አደጋ ተከላካዮች አድርጋችሁ አስቡ። ሰውነታችን ውስጥ ኢንፍላሜሽን ሲፈጠር እንደ ጉሮሮ ህመም፣ የጡንቻ ህመም ወይንም ስር የሰደዱ ችግሮች ሲከሰቱ ብግነትን የሚቀሰቅሱ ኬሚካሎችን ያመነጫል። ዝንጅብል በድንገት ብቅ ይልና የእነዚህን ኬሚካሎች ምርት ያግዳል። በመሰረቱ ዝንጅብል ለበሽታ መከላከል ስርዓት ተረጋጉ፣ እኛ እንቆጣጠረዋለን ይላሉ። ይህ እርምጃ የሰውነት መቆጣትን ያስወግዳል፣ ህመምን ይቀንሳል እና ውስጣዊ ሁከትን ያረጋጋል። ግን ይህንን ኃይል እንዴት እናገኛለን? ዝንጅብልን ዝም ብለን ማየት የለብንም። ፈዋሽነቱን ለማግኘት የሚያረጋጋ የዝንጅብል ሻይ ማዘጋጀት አለብን። እንዴት የሚለውን እንመልከት። ደረጃ 1 ዝንጅብሉ ማዘጋጀት። ሁለት አማራጮች አሉ። አንድ መፍጨት። ይህ ምርጡ ዘዴ ነው። አንድ ወይም ሁለት የሚሆን ፍሬ ትኩስ ዝንጅብል ቆዳው ቢኖረውም ባይኖረውም ችግር የለውም መፍጨት። መፈጨቱ ከፍተኛውን ጥቅም እንድናገኝ ይረዳናል። ሁለት በስሱ መክተፍ። ደረጃ 2 ማፍላት። በተፈጨው ወይንም በተከተፈው ዝንጅብል ላይ የፈላ ውሃ ጨምሩ። ሙቅ ውሃ ዝንጅብል ውስጥ ያሉትን ውህዶች ከዝንጅብሉ እንዲወጡ ያደርጋል። ከ5 እስከ 10 ደቂቃዎች አፍሉት። ረዘም ላለ ጊዜ ሲቆይ ሻዩ የበለጠ ጠንካራና ኃይለኛ ይሆናል። ትንሽ ከቀዘቀዘ በኋላ የሚከተሉትን ጨምሩበት። ግማሽ ሎሚ ጭማቂ ለቫይታሚን ሲ እና ተጨማሪ አንቲኦክሲዳንት ይሰጠናል። አንድ የሾርባ ማንኪያ ማር ጉሮሮን ለማረጋጋትና ተፈጥሯዊ ጸረ ተህዋሲያን ነው። ማሩን ውሃ ውስጥ ከቀዘቀዘ በኋላ መቀላቀል ጠቃሚ የሚሆኑ ኢንዛይሞች በሙቀት እንዳይጠፉ ያደርጋል። የበለጠ ኃይለኛ ጸረ ብግነት ለማግኘት ትንሽ እርድና የተፈጨ ቁንደ በርበሬ ጨምሩበት። ይህንን ፈዋሽ መድኃኒት ጠጡ እና የዝንጅብልን የውስጥ ብግነት ከውስጥ ሆኖ እንዲያጠፋ ፍቀዱለት። ማር ሳልን ለማስታገስ እንዴት ይሰራል? ሌሊቱ ሙሉ እንቅልፍ የሚነሳችሁን የማያቋርጥ የሚያስቸግር ሳል በጣፋጭ በተፈጥሯዊ መንገድ ጸጥ እንዲል ለማድረግ አትፈልጉም? መልሱ በቤተ ሙከራ ውስጥ የተደበቀ አይደለም፣ በኩሽና ቁምሳጥን ውስጥ ተቀምጧል። ታዲያ ይህ ወርቃማ ፈሳሽ አስማቱን እንዴት ይሰራል? ማር ባለሶስትዮሽ ፈዋሽ ነው። አንድ ሳልን ያረጋጋል። ማር ወፍራምና ስስ ነው። ስትጡት በጉሮሮ ውስጥ ባሉ በተቆጡ ሽፋኖች ላይ መከላከያ የሚያዳልጥ ሽፋን ይፈጥራል። ይህ እንደ ተፈጥሮ ፋሻ ሆኖ ይሰራል። ኢንፍላሜሽንን ያረጋጋል። ሳልን የሚያስነሳውን ያ የሚያሳክከውን ስሜት ይቀንሳል። ወዲያውኑ የሚያጽናና እፎይታን ይሰጣል። 2 ጸረ ተህዋሲያን ነው። ማር በተፈጥሮ ለጀርሞች ምቹ አይደለም። አነስተኛ የውሃ ይዘቱና ከፍተኛ የአሲድነት መጠኑ ባክቴሪያዎችና ቫይረሶች ለመኖር የሚቸገሩበትን አካባቢ ይፈጥራል። ብዙ የማር አይነቶች በተለይም ጥሬ ማር ከእርጥበት ጋር ሲገናኝ የሚለቀቀው ሃይድሮጂን ፔሮክሳይድ ተፈጥሯዊ ጸረ ተባይን በዝቅተኛ መጠን ይይዟል። ይህም ደግሞ ሳል የሚያስከትለውን መሰረታዊ ኢንፌክሽንን ለመዋጋት ይረዳል። 3 የበሽታ መከላከልን ያሳድጋል። እንደ ፍላቮናይድስ እና ፌኖሊክ አሲድ ባሉ አንቲኦክሲዳንቶች የተሞላው ማር የሴል ጉዳትንና መቆጣትን የሚያስከትሉትን ፍሪ ራዲካልስን ለማስወገድ ይረዳል። የሰውነት ተፈጥሯዊ የመከላከል ስርዓቶችን በመደገፍ ምልክቱን ከማስወገድ ባሻገር በሽታውን እንዲዋጉና በፍጥነት እንዲያገግም ይረዳል። ታዲያ ይህ ፈሳሽ ወርቅ እንዴት ይዘጋጃል? ቀላል ነው። 1 በተቻለ መጠን 1 የሾርባ ማንኪያ ጥሬ ያልተቀላቀለ ማር አዘጋጁ። 2 ግማሽ የሎሚ ጭማቂ ጨምሩበት። ሎሚ የቫይታሚን ሲ መጠንንና የራሱን ጸረ ተህዋሲያን ባህሪያትን ይጨምራል። ጣፋጭነቱን በሚገባ ይቀንሳል። 3 የሁለቱን ድብልቅ በአንድ ኩባያ ለብ ባለ ውሃ ውስጥ ማዋሃድ። በጣም ከፍተኛ ሙቀት የማርን ስስ ኢንዛይሞች ሊያጠፋ ስለሚችል ውሃው አይፍላ። 4 ቀስ ብላችሁ ጠጡት እና እፎይታ ታገኛላችሁ። እንደ አስፈላጊነቱ በቀን ከ2 እስከ 3 ጊዜ ጠጡ።
በተለይም የሌሊት ሳልን ለማረጋጋት ከመኝታ በፊት ተጠቀሙ። ማስታወሻ፣ ከ1 ዓመት በታች ለሆኑ ህጻናት በኢንፋንት ቦቱሊዝም የመያዝ ስጋት ስላለ በፍጹም ማርን አትስጧቸው። ስለዚህ በሚቀጥለው ጊዜ ሳል ሲያስቸግራችሁ ሰው ሰራሽ ሽሮፖችን ተዉ። የተፈጥሮውን ኦሪጂናል የሳል መድኃኒት ተፈጥሯዊ እፎይታን ታገኛላችሁ። ሎሚስ ጉንፋንን እንዴት ያስታግሳል? በጉንፋን ወቅት ሰውነታችን የጥይት መከላከያ ማድረግ እንዳለብን ይነግረናል። ለጊዜው ኪኒኖችን እርሱና ትሁቱን ሎሚ ተመልከቱ። ይህ አንጸባራቂ ፍሬ በከፍተኛ መጠን የተከማቸ ኃይል ያለው የተፈጥሮ የበሽታ መከላከያ ነው። ታዲያ ሎሚ የበሽታ መከላከልን የሚደግፍ አስማቱን የት ነው የሚደብቀው? መልሱን እንፈልግ። 1. ቫይታሚን ሲ። ይህ የሎሚ ዋና መሰረት ነው። ቫይታሚን ሲ ጎጂ የሆኑ ፍሪ ራዲካልስን የሚያስወግድ፣ ጉዳትና የሰውነት መቆጣትን የሚከላከሉ ሴሎች የግል ጠባቂ ሆኖ የሚያገለግል፣ ነገር ግን በሽታን በሚገባ ለመከላከል ነጭ የደም ሴሎችን ማጎልበት ነው። ነጭ የደም ሴሎች የሰውነታችን በሽታ የመከላከል ስርዓት ወታደሮች ናቸው እና ቫይታሚን ሲ በፍጥነት እንዲመሰረቱና ወራሪ ጀርሞችን በተሻለ ሁኔታ እንዲዋጉ ይረዳቸዋል። 2. ፍላቮናይድስ። ከቫይታሚን ሲ ባሻገር ሎሚ ኃይለኛ የእጽዋት ውህዶች እንደ ሄስፕሪድ እና ኢሮሴትሪን ባሉ ፍላቮናይድስ የተሞላ ነው። እነዚህ ያልታወቁ ጀግኖች ናቸው። በራሳቸው ኃይለኛ ጸረ ኦክሲዳንት ሆኖ ይሰራሉ እና የበሽታ መከላከል ተግባርን እንደሚያሳድጉና የደም ስሮችን እንደሚደግፉ ታይቷል። ይህም አጠቃላይ የደም ዝውውርን ያሻሽላል። 3. ከፍተኛ የሰውነት አሲድን መቀነስ። ሎሚ በተፈጥሮ አሲዳማ ቢሆንም ከተፈጨ በኋላ በሰውነታችን ላይ አሲድን ባላንስ የማድረግ አቅም አለው። ይህ ለምን አስፈላጊ ሆነ? አነስተኛ የሰውነት አሲድ ለቫይረሶችና ለባክቴሪያዎች ምቾት ስለሚነሳቸው ኢንፍላሜሽን እንዳይከሰት ያደርጋል። ይህንን የሎሚ ጥቅም ለማግኘት እንዴት ይዘጋጃል? 1. ፍሬሽ ሎሚ ተጠቀሙ። የታሸገው ጭማቂ ፓስቸራይዝድ ስለተደረገ ይህም አብዛኛውን ቫይታሚን ሲና ፍላቮናይድስ ከውስጡ ጠፍቷል። ሁልጊዜም ቢሆን ግማሹን ፍሬሽ ኦርጋኒክ ሎሚ ተጠቀሙ። 2. የሙቀቱን መጠን እወቁ። ይህ በጣም አስፈላጊ መረጃ ነው። የፈላ ውሃን በሎሚ ላይ በፍጹም አትጨምሩ። ከፍተኛ ሙቀት ውድ የሆነውን ቫይታሚን ሲን በፍጥነት ያበላሻል። በምትኩ ለብ ያለ ውሃ ተጠቀሙ። ይህም ውድ የሆኑ ንጥረ ነገሮችን ይጠብቃል። 3. እውነተኛ ፈዋሽ መጠጥ እንዲሆን ትኩስ የሎሚ ጭማቂን ከሚከተለው ጋር አዋህዱ። 1 የሾርባ ማንኪያ ማርና ከዝንጅብል ጋር። 4. ያዘጋጃችሁትን ቀስ እያላችሁ ጠጡ። ይህንን ትኩስ መጠጥ ጠዋት ላይ ወይም የድካም ስሜት ሲሰማችሁ ቀን ላይ ጠጡ። በዚህ መንገድ በማዘጋጀት ጣፋጭ ሻይ ብቻ ሳይሆን በብርጭቆ ውስጥ የሚገኝ ኃይለኛ ተፈጥሯዊ ጋሻ እየፈጠራችሁ ነው። ዝንጅብልን፣ ማርና ሎሚን ሲጠቀሙ መጠንቀቅ ያለበት ማን ነው? እናም ምን አማራጮች አሉ? ያ ኃይለኛ የዝንጅብል የማርና የሎሚ መጠጥ ለብዙዎቻችን እንደ ተፈጥሯዊ ጋሻ ነው። ነገር ግን በጣም ተፈጥሯዊ የሆኑ መፍትሄዎችም እንኳን በጥበብ ጥቅም ላይ መዋል አለባቸው። ምክንያቱም የአንድ ሰው ጋሻ ለሌላው አለርጂ ሊሆን ይችላል። ታዲያ ከመጠጣችሁ በፊት ማን ለአፍታ ማቆም አለበት? በየንጥረ ነገሩ እንከፋፍለው። 1. ለዝንጅብል ወዳጆች ማስጠንቀቂያ። ዝንጅብል ኃይለኛ አነቃቂ ነው። እንደ ዋርፋሪን ባሉ ደም ማቅጠኛ መድኃኒቶች የምትጠቀሙ ከሆነ ዝንጅብል የደም ፍሰት አደጋን ሊጨምር ይችላል። በተጨማሪም የደም ስኳርን ሊቀንስ ስለሚችል የስኳር በሽታ ያለባችሁ ሰዎች መጠኑን በቅርበት መከታተል አለባችሁ እና ከአንዳንድ ከፍተኛ የደም ግፊት መድኃኒቶች ጋር ሊጋጭ ይችላል። 2. ለማር ወዳጆች ጣፋጭ ገደብ አለው። ማር ስኳር ነው። ለስኳር ህመምተኞች በዕለታዊ የካርቦሃይድሬት መጠን ውስጥ መቆጠር አለበት። ከሁሉም በላይ ከ1 ዓመት በታች ለሆኑ ህጻናት ማር በፍጹም አትስጡ። የህጻናት ቦቱሊዝም የተባለ ከባድ ህመምን የሚያስከትሉ የባክቴሪያ ስፖሮችን ሊይዝ ይችላል። ትናንሽ የምግብ መፍጫ ስርዓቶቻቸው ሊቋቋሙት አይችሉም። 3. ለሎሚ ወዳጆች ከፍተኛ የአሲድነት መጠን ለጥርስ ኢናሜል ከባድ ነው እና እንደ የጨጓራ አሲድ መመለስ፣ አሲድ ሪፍሌክስ ወይንም የጨጓራ ቁስለት ያሉ ሁኔታዎችን ሊያባብስ ይችላል። ሆዳችሁ ሴንሲቲቭ ከሆነ የሎሚ አሲድነት ከጥቅሙ ይልቅ ጉዳቱ ሊያመዝን ይችላል። ታዲያ አማራጮቹ ምንድን ናቸው? አትጨነቁ፣ ምርጫዎች አሉ። ዝንጅብል ችግር ከሆነ ወደ እርድ ቀይሩት። እሱ ኃይለኛ ጸረ ብግነት ነው፣ ነገር ግን ጥቅሙን በከፍተኛ መጠን ለማግኘት ትንሽ ቁንደ በርበሬ ማከልን አረጋግጡ። ማር ችግር ከሆነ ለስኳር ህመምተኞች ወይንም ለህፃናት፣ ከ1 ዓመት በታች ለሆኑ ህፃናት ማሩ ሙሉ በሙሉ ተዉት። ማር የሌለው ሙቅ የዝንጅብልና የሎሚ ሻይን ተጠቀሙ። ሎሚ ችግር ከሆነ በምትኩ የተፈጨ የበሰለ ሙዝ ወይንም ትንሽ ቀረፋ ተጠቀሙ። ተመሳሳይ ቫይታሚን ሲ ባይሰጥም ነገር ግን የሚያረጋጋ አሲድን ባላንስ የማድረግ ውጤቱን ሊሰጡ ይችላሉ። ወርቃማው ህግ፣ ሰውነታችሁን አዳምጡ እና ስር የሰደደ በሽታ ካለባችሁ ወይንም መድኃኒት የምትወስዱ ከሆነ ሁልጊዜም ሐኪምን አናግሩ። ጤና ልዩ ነው፣ እናም የጤና መጠጥም እንዲሁ መሆን አለበት። በሚቀጥለው ቪዲዮ እንገናኝ። ጤናማ ምግብ መመገብ የህይወት መሰረት ነው።